አናምርትና አናብስት እየተመገቡ እንደዋሉ በዕለተ ዕረፍቱ ምስክሮች ነበሩ። ገብረ መንፈስ ቅዱስ መጋቢት 4 ቀን ቅዳሜ ልክ እንደ ዛሬ ማለት ነው። ቅዳሜ ከሌሊቱ 6 ሰዓት ነው ነፍሱ ከስጋው የተለየችው። በዕለተ ሰንበት ነው ያረፈው። ቅዳሜ ለእሑድ ማለት ነው መጋቢት እና በዓለ ዕረፍቱን በተመለከተ ስናነብ ገብረ መንፈስ ቅዱስ ለካ ብለን ከሚያስገርሙ ታሪኮቹ አንዱ ማረፉ ሲሰማ ከሰማይ መድኃኔ ዓለም ቀደም ሲል ሊቃውንቱ እንዳሉት ግሩማን መላእክትን አስከትሎ በግርማ በሚያስደንቅ ለአንድ ቅዱስ በሚገባ ልክ ቅዱሳንን ዘማሪያንን በሰማይ ያለውን ማህበር እንዳለ ይዞ ወደ ጻድቁ መጥቶ የኢትዮጵያ ምድር ያስባረከበት ቀን ጭምር ነው። ኦርቶዶክሳውያን በዓለምን ስቡ አምጥተዋል። ከሰማይ ያላመጣው በረከት ያላስገኘውም እውነት የለም። በዕለተ ዕረፍቱ ይሄ ሲገርመን ዞር ብለን በአይነ ልቡናም በአይነ መጽሐፍትም ስንመለከት በእግረ መጽሐፍትም ወደኋላ ተመልሰን ስንመለከት በሐዘን ዕለቱ ያለቅሱ የነበሩ የሰው ልጆች አልነበሩ። የሰው ልጆች ሊያለቅሱ ቢችሉም የተለዩ ለቀስተኞች ታይተዋል። አንበሳ ሲያለቅስ ታይተዋል። ነብር ሲያለቅስ ታይተዋል። ዋ አባቴ ለምዕት ዓመታት እኔና ዘመዶቼ የትናንት ዘመዶቼ የአሁን እኔና ቤተሰቦቼ ከዚህ በኋላም ያንተን መኖር መሰረት አድርገው ተስፋ አድርገው የሚኖሩ የኔ ልጆች ገላግንቶቼ የረገጥኸው መሬት ትኩስ ሥጋ እየሆነላቸው ሲበሉ ኖሩ፣ እኛም ስንበላ ኖረናል። በቀጣይም ምግባችን ሆነ የኖርክ አባት ዛሬ ሞትክ እያሉን ነው። በቃ ሞትክ ገብረ መንፈስ ቅዱስ ተለየህን ማለት ነው ብለው ጥቁር መልበሳቸው አልተጻፈም እንጂ ሲያለቅሱ ሲያነቡ ጭምር ሲተክዙ ጭምር በገብረ መንፈስ ቅዱስ በዓት የታዩት መነኮሳት አይደሉም። በነገራችን ላይ ገብረ መንፈስ ቅዱስ ማለት አናብስትን አናምርትን ያመነኮሰ ቅዱስ ነው። በረከቱ ከሁላችን ጋር ይሁን። መመንኮስ ማለት ቆብ መልበስ ብቻ አይደለም። ሰባሪ ጸባይን ማስወገድ መተው ነው። ገብረ መንፈስ ቅዱስ አንበሳውን አመነኮሰ ስንል አንበሳ በባህሪው መስበር ነው። ነብርም በባህሪው መዋጨር ነው፣ መንከስ ነው፣ ማስፈራት ነው። ይሄ ሁሉ በአንበሳና በነብር ፊት የለም። በገብረ መንፈስ ቅዱስ ግቢ ውስጥ የነበሩ በትህርምት የነበሩ መናንያን አናብስትና አናምርት ናቸው ወገኖች። ይሄ በዓለም ታሪክ በቤተ ክርስቲያናችን ታሪክ ውስጥም ሆኖ የማያውቅ ለወደፊቱም የሆነውን አናውቅም። ከዚያ በፊት ግን ሆኖ የማያውቅ ነው። በቀዳማዊ አዳም ዘንድና ጊዜ ይሆን የነበረው ሆኗል። ገብረ መንፈስ ቅዱስ ቀዳማዊ አዳምን ያየንበት ጠባይ ነው። ገብረ መንፈስ ቅዱስ ከአናብስትና ከአራዊት ጋር ተወዳጅቶ ኑሯል። አባታችን ምን እንታዘዝ ብለው ረድም መጋቤ ገዳምም ሆነው ያገለገሉ እንስሳት አራዊቱ ናቸው። ቀዳማዊ አዳም ስም አውጣልን ብለው አናብስት አናብርቱ እግሩ ስር ሲንበረከኩ አይተናል። ሲነግሱት አላየንም። ሰውና አራዊት ተወዳጅተው በፍቅር የኖሩበት የገነት የ7 ዓመት የ1 ወር የ17 ቀን ቆይታ በገብረ መንፈስ ቅዱስ ዘመን ታይተዋል። ከኢየሱስ ማለትም ከአባታችን ከእግዚአብሔር ከመጀመሪያው ከስነ ፍጥረት ታሪክ በኋላ የተገኘው የመጀመሪያው ሰው ቀዳማዊ አዳም የነበረውን ማህበራዊ መስተጋብር ከእንስሳት ከአራዊት ጋር ከረዥም ጊዜ በኋላ ገብረ መንፈስ ቅዱስ ላይ አይተናል። በሐዲስ ኪዳን በብሉይ ኪዳን እነ ዳንኤልን አይተናል፣ ሌሎቹንም አይተናል። ገብረ መንፈስ ቅዱስ ግን ይገርማል። ገብረ መንፈስ ቅዱስ ግን ይደንቃል። የተወለደ ግብፅ የኖረ በመላ ዓለም የተወለደ ግብፅ የጠቀመ መላ ዓለምን የመነጨ ግብፅ ያጠጣ ምድረ ኢትዮጵያ ብቻ አይደለም መላ ዓለምን ኮኖሞ አበ ለሰባ ግብፅ ወኢትዮጵያ ማለት ለዓለም በመላ ማለት ነው። ያን ጊዜ ግብፅና ኢትዮጵያ በሰዎች ቁጥር ብዛት የሚታወቁና እንዲሁም በመጽሐፍ ቅዱስ ለመጠቀስ ቅርብ የሆኑ ሀገሮች ስለሌሉ ነው። ሌሎች ሁለቱ ግን ተጠቃሾች ናቸው። የሆነ ሆኖ የተወለደ ግብፅ የኖረ ኢትዮጵያም ጭምር
ያስተማረ ዓለምን ስንል ለካ ለሐዋርያት እግር እንጂ ሀገር የላቸውም እንላለን። የተለየ ሀገር የላቸውም፣ ሀገራቸውም በሰማይ ነው፣ እግራቸው ግን በዓለም ይሽከረከራል የሚለውን ይዛለን። ሶስት ዋና ዋና ነገሮች እንድትይዙልኝ ብቻ ነው እንፈልገው። አጭር ያልኩትም ለዚህ ነው። አንደኛ ገብረ መንፈስ ቅዱስ አናብስትና አናምርትን ጠባያቸውን አስተካክሎ የቀደሰ ያስተካከለ ተፈጥሮን የአናብስትና የአራዊትን ተፈጥሮ የተገዳደረ በቅድስናው ሰው ሰውን ማረም፣ ሰው ሰውን ማስተካከል፣ ሰው ሰውን ማቅናት ከብዶት በሚቸገርበት ዓለም ውስጥ አናብስትን አንበርክኮ አናብስት በፈቃዳቸው እየተመረከኩለት ያየነው ያረፈ ጊዜ ነው። ወየው ወየው ሲሉ ሲያለቅሱ ማየት ከልባቸው ይወዱት ነበር ማለት ነው። ከልባቸው መንኩሰው ነበር ማለት ነው። ከልባቸው ተስተካክለው ነበር ማለት ነው። ከልባቸው ለገብረ መንፈስ ቅዱስ እግር እርግጫ ወይም ለትኩሱ ስጋ ተገዥ ሆኖ ነበር ማለት ነው። የገብረ መንፈስ ቅዱስ ጠባይ የማረከው በሙሉ ዛሬ በዚህ ተሰብስቧል። ወገኖቼ በረከቱ ከሁላችን ጋር ይሁን። እንደዚህ አይነት ክፉ ሰባሪ ጠባይ፣ የሚወጥ ጠባይ፣ የሚዋጭር ጠባይ፣ የሚያቆስል ጠባይ፣ የሚያደማ ጠባይ ያለንን በሙሉ ገብረ መንፈስ ቅዱስ ያስተካክላል። ከአናብስትና ከአናምርት በላይ ሆኗል ጠባያችንና ነው። አንዱ የገብረ መንፈስ ቅዱስ በአራዊት ዘንድም የተወደደ መሆኑ፣ ያልበላ ያልጠጣ መሆኑ፣ ሳይበላ ሳይጠጣ ግን ረጅም ጊዜ መኖሩ ልዩ ሆነው የሚታዩት ነው። ባረፈ ጊዜም ከሰማይ አባቱ ቅዱሳንን አስከትሎ መምጣቱ፣ በክብር ነፍሱን ማሳረጉ የሚገለጽበት የመጽሐፍ ቅዱስ ጥቅስ ኑ ሀቤ ቡሩካኑ የሚል ነው። ገብረ መንፈስ ቅዱስ ሆይ ና በቀኝ ቁም፣ ና በክብር ቁም፣ ና በገነት ኑር፣ ኋላም በመንግስተ ሰማያት ትኖራለህ፣ ከልካይ የለህም። አንተ በሰው መካከል እየኖርክ መልአክ ነህ፣ ሰው የተባል ሰብኑ ወሚመ መልአክ የተባል ሰው ሆነ ተፈጥረህ የሰውነት ነገር ጥያቄ ውስጥ የገባ ሰው ነህ ሲሉ መልአክ፣ መልአክ ነህ ሲሉ ሰው፣ ግን ሰው የሆነ ተፈጥሮን የተገዳደረ በኃጢአት ላይ ጉልበት ያለ ታላቅ ሰው አከብርሃለሁ ና የበለጠ ክብር እንዲገለጥ በቀኝ ቁም የሚለው ለገብረ መንፈስ ቅዱስ ስላለው የሚነገር ቃል ነው። አንደኛ ለገብረ መንፈስ ቅዱስ ስላለው፣ ሁለተኛ ለገብረ መንፈስ ቅዱስን ለምንናገር ሕይወተ ገብረ መንፈስ ቅዱስን ለሚኖሩ ቅዱሳን ዜና ገብረ መንፈስ ቅዱስን ለምንናገር ለኛ የእርሱን ዜና በዝማሬም በለው በቅዳሴም በለው በወንጌልም በየትኛውም መንገድ መናገር፣ መሰብሰብ፣ መባረክ፣ ጸበሉን መጠጣት፣ እምነቱን መቀባት፣ በአጸዱ መገኘት፣ ይሄ ሁሉ ወደ አባቴ ኑ የአባቴ ቡሩካን የሚያስብል በመሆኑ ተገኝተናል እያልኳችሁ ነው። ይሄን ካል እንደው መናገር ስለሚያጸድቅ ተጽፏል እንጂ ቁሞ መመስከር እውነት ለመናገር ቀደም ሲል ከተናገርኳቸው ተጓዳኝ እናንተ እንዳትሰለችሁ ከምናስብላችሁ ተነስተን እኔ ላስተምር ሁሉ አባቴ ስላዘዙኝ ነው እንጂ ተጋደኛ አልነበርኩም፣ እንዳይረፍድባችሁ ለማለት ያክል ነው። እኔ እችን ያክል ከተናገርኩ ለጽድቅ ያደርግልን።